ይህንን ሙዚቃ እንዴት እንደሰራሁት ላሳያችሁ። በዳይ ስትወጣ በተዋት ብርሃን ሰላም እንዴት ናችሁ የዩቲዩብ ቻናል ቤተሰቦች? እኔ ደህና ነኝ። የቪዲዮ ተምኔል እና የቪዲዮ ኢንትሮ ቪዲዮ ላይ እንዳያችሁት ሙዚቀኛ ላደርጋችሁ ነው። አው ሙዚቀኛ ላደርጋችሁ ነው እና ቀጥታ ወደ ቪዲዮ እንሄዳለን። ወደ ቪዲዮ ግን ከመሄዳችን በፊት ይህን ቪዲዮ እንደምትወዱት 100% እርግጠኛ ነኝ እና ይህንን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉት። ላይክ አላደረጋችሁም ደግሞ ላይክ አድርጉ። ላይክ ብታደርጉ ለብዙ ሰዎች ጋር እንዲደርስ ስለሚረዳኝ ላይክ አድርጉልኝ። ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። እሺ ቤተሰቦች፣ አሁን መጀመሪያ ላይ ቀጥታ የምንሄደው ወይ ወደ ፕሌይ ስቶር ነው ወይም ደግሞ ወደ ክሮም ወደ ጉግል ክሮም ነው። ምክንያቱም አፕሊኬሽናችን ወይም ደግሞ ሱኖ የሚባለው ኤአይ በአፕሊኬሽን መልክ አለ፣ በዌብሳይት መልክ አለ። ዌብሳይቱን መጠቀም የምትፈልጉ ወደ ክሮም ትገቡና ከዛን ሲያመጣላችሁ ቀጥታ ሰርች ማድረጊያው ላይ ሱኖ ኤአይ የምትለውን ትነካላችሁ። ከዛን እንደዚህ ያመጣላችኋል። ከዛም በኋላ እዚች ጋር ያለችውን አንዴ ክሊክ ታረጓታላችሁ። ከዛም በኋላ እዛው በጉግል ክሮም እኔ ስላወረድኩት የሚያስመረጠኝ ችግር የለውም። እዚህ ጋር ሎጊን ማድረግ ትችላላችሁ፣ ግን እናንተ ጋር ሳይን አፕ ስለሚመጣ ሳይን አፕ ታረጋላችሁ። ከዛን እዚች ጋር ገብታችሁ የሙዚቃ ፕላስ ምልክት አለች፣ እሷን ትነካላችሁ። ከዛም በኋላ ክሬት ማድረግ ነው ማለት ነው። ሌላ ምንም ነገር የለውም። እና አሁን እኔ የምጠቀመው ግን አሁን እኔ ደግሞ የምጠቀመው አፕሊኬሽኑ ነው። እዚህ ጋር እንደምታዩት እሱን ለማግኘት ምን እንደምታደርጉ ልንገራችሁ። መጀመሪያ ቀጥታ ወደ ፕሌይ ስቶር ትገባላችሁ። ወደ ፕሌይ ስቶር ከገባችሁ በኋላ ሰርች ማድረጊያው ላይ ሄዳችሁ እንደቀድሙ ሱኖ ኤአይ የምትል ትመጣላችኋለች። እሷን ትነካላችሁ። ከዛን አፕሊኬሽኑ ላይ ገብታችሁ በቃ እዚህ ጋር ኢንስታል ማድረግ ነው። ሌላ ምንም ነገር የለም። ከ5 4.8 ሪቪው ተሰጥቶታል። በጣም ነው ክሬት የሚያደርገው። ይሄው እንደምታዩት ከ10 ሚሊዮን በላይ ሰው ዳውንሎድ አድርጎታል። እኔም ይሄው ዳውንሎድ ስላደረኩትኝ ቀጥታ ልግባበት ማለት ነው። ልክ አፕሊኬሽኑ ላይ ስገቡ እንደዚህ ነው የሚያመጣላችሁ። እናንተ ምንም ሳታረጉ እዚች ጋር እንደቀድሟ የፕላስ ምልክቷን እዚች ጋር ተነካላችሁ። ከዛም በኋላ የምትፈልጉትን ሊሪክስ እዚህ ጋር ትጽፋላችሁ። ከዛም በኋላ ስታይሉን እዚህ ጋር ትጽፋላችሁ። አሁን ለሱ ላሳያችሁ ነው። በቃ አሁን እዚህ ጋር ዴሊ 50 ይሰጣችኋል። አንድ ክሬት ታደርጉ 10 ነው የሚቆርጠው። እዚህ ጋር እንደምታዩት አሁን ከቆረጥን 40 ይሆናል ማለት ነው። ስለዚህ አሁን ስክሪፕት ደግሞ ከየት እናምጣ የምትሉ ግጥም ካላችሁ ግጥም ትፈልጉና ታመጣላችሁ። ግን ደግሞ አሁን እኛ ስክሪፕት ለማምጣት ከየት እንደምናመጣ ትገምታላችሁ። መቼ ወደ ጉግል ክሮም ትገቡና ወደ ጉግል ክሮም ከገባችሁ በኋላ ጄሚናይ ብላችሁ ሰርች ታደርጋላችሁ። ጄሚናይ ስትሉ ኤአይ የምትሏ ተደርባ ትመጣለች። ችግር የለም። ከዛ ጉግል ጄሚናይ የሚል ይመጣላችኋል። እሱን ትነኩትና ቀጥታ ወደ ጉግል ጄሚናይ ያስገባችኋል ማለት ነው። ከዛም በኋላ ምን ላድርግ የሚለው ሲሆን እዚህ ጋር ፔስት ማድረገውን ቴክስት ታስገቡለታላችሁ። በቶሎ እንድጨርሱ እዚህ ጋር ፔስት ማድረጋትን ቴክስት ታስገቡና እዚች ጋር ክሊክ ታረጉለታላችሁ። ከዛም በኋላ እንደዚህ ያመጣላችኋል ፕሮምፕት ምናምን ብሎ በቃ ስታይሉን ይሄው እዚህ ጋር እንደምታዩት ስታይሉ ይሄንን ኮፒ አድርጋችሁ ስታይል ላይ ታረጋላችሁ። ሊሪክሱ ላይ ደግሞ ኢንትሮ ላይ ይሄንን ታረጋላችሁ። ከዛን ይሄው ፌዟን ምናምን እያለ በቃ ያመጣላችኋል። በጣም ረጃጅም ሙዚቃ ነው የሚሰጣችሁ። ግን ደግሞ አሁን እኛ አማርኛ ሙዚቃ ነው የምንፈልገው። ኢንትሮ ላይ ያስገባውላችሁ ሙዚቃ ስለምፈልግ ኢን አምሃሪክ ስክሪፕት ብላችሁ ትጽፋላችሁ። ከዛን ሴንድ ታረጉለታላችሁ። ከዛን በቃ እንደዚህ አሁን እኔ ቲንኪንግ እና ፕሮሌስ ስላደረኩት ነው በደስታ የሱኖ ኤአይ አማርኛ ፊደላትን ዜሞች በሚገባ ምናምን ብሎ ያመጣላችኋል። ይሄው እንደምታዩት ነው። በቃ እዚህ ጋር ስታይሉን እናስገባለን። አሁን እስኪ ሙዚቃችንን ሙሉን እናስገባና እስከ አውትሮ ድረስ ኮፒ እያደረግን ፔስት እያደረግን እንየው ማለት ነው። በመጀመሪያ እዚህ ጋር ስታይሏን ኮፒ እናድርጋት። እዚህ ጋር እንደምታዩት ኮፒ ታረጉታላችሁ። ከዛም በኋላ ወደ ላይ ታረጉትና ቀጥታ ስታይል ላይ ነው የምትሄዱት። ስታይል ላይ እዚህ ጋር እንደምታዩት ስታይል ላይ መጥቼ ጫንለውና ፔስት ነው የምለው። በቃ አለቀ። ከዛም በኋላ ነው አሁን ወደ ሊሪክሱ የምንገባው። ሊሪክሱን ደግሞ እያመጣን ፔስት እናደርጋለን። ይኸው የግጥሙ መዋቅር ምናምን ብሎ በቃ ያመጣላችኋል። ይኸው ኢንትሮ ላይ እዚህ ጋር ያለችውን ኮፒ ታደርጋላችሁ ኢንትሮውን። ከዛን እዚህ ጋር መተል ፔስት እያንዳንዷን ፔስት አድርጌ እንገናኝ ማለት ነው። ቤተሰቦች ይኸው እንደምታዩት ጽፌ ጨርሻለሁ። ሊሪክሱን በቃ እንዳለ ኮፒ አድርጌ ጨርሻለሁ። አሁን ቀጥታ ምንድነው የምናደርገው? እዚህ ጋር አሁን ሲኒማቲክ ምናምን የሚሉን ትመርጣላችሁ። እዚች ጋር የሶንጋችሁን ታይትል መጻፍ አለባችሁ። የሶንጋችሁን ታይትል አሁን ለምሳሌ እኔ በቻናላችን ስም ሻዋ አንደርስኮር ቴክ ልበለውና ከዛም በኋላ ክሬት ትሉታላችሁ ማለት ነው። ክሬት ካረጋችሁት በኋላ ክሬት ስትሉት እንደዚህ ያመጣላችኋል። ክሬት ካላችሁት በኋላ ይኸው እንደምታዩት ነው። ይኸው በስማችሁ ሙዚቃ አራት አካባቢ ነው የሚሆነው ሰርቶ ያመጣላችኋል ማለት ነው። ይኸው 4 ሙዚቃ ሰርቷል።
ሁለቱ እዚህ ጋር አፕግሬድ ፉል አክሰስ የምትለው ያለችበት ቨርዥን 5 ፕሪቪው ነው። እኛ ግን የምንጠቀመው ቨርዥን 4.3 ፍሪ ስለሆነ በቃ የሚሰራልን ይሄ ነው። አፕግሬድ ግን ካረጋችሁት በዶላር ፉል ኮርሱን ፉል እንትኑን መጠቀም ትችላላችሁ ማለት ነው። ፉል ሳውንዱን ማለት ነው። አሁን ለምሳሌ እስኪችኛዋን እንምረጣት። ያው እንደምታዩት ነው። ያው እንደምታዩት በጣም የሚያምር ሙዚቃ ነው። እስኪ ሌላኛውን ደግሞ ሙዚቃችንን እንየው። እናቁመውና ሌላኛው ሙዚቃችንን ደግሞ ማየት ስላለብን ሌላኛውን እንክፈትና እንየው። እንደምታዩት ነው። ይሄኛው ደግሞ በጣም የሚያምር ነው። ያው አሁን እስኪ አሁን ደግሞ ኮሜንቱን ለእናንተ ልስጣችሁ። የተመቻችሁን ወይ 1 ቁጥር በሉልኝ ወይም ደግሞ 2 ቁጥር በሉልኝ። የተመቻችሁን ኮሜንት መጻፋችሁን እንዳረሱ። ግን ደግሞ አሁን እንዴት አድርገን ነው ወደ ስልካችን ሴቭ የምናደርገው የሚለውን ላሳያችሁ። 3 ነጥቧን እንነካና ከዛም በኋላ ትንሽ ዝቅ አድርገ ነው ዳውንሎድ የምትላለች እሷን ቀጥታ ትነካላችሁ። ከዛም በኋላ ዳውንሎድ ኤኒዌይ ትሉታላችሁ። ከዛም በኋላ ወደ እዚህ ያስመርጣችኋል ወደ ፋይላችሁ። ከዛን ስሙን ምናምን መቀየር ትችላላችሁ። ቀጥታ ሴቭ ትሉታላችሁ ማለት ነው። አለቀ። በዚህ መንገድ ሴቭ ማድረግ ትችላላችሁ። አሁን ገብተን ከፈለጋችሁ ፋይል ማናጀራችን ውስጥ ገብተን ላሳያችሁ እችላለሁ። እንደምታዩት ነው። በቃ ዲፕ ተጨንቆ ነው የሚሰራው። እንደምታዩት ሙዚቃው በጣም ዲፕ ተጨንቆ ነው የሚሰራው ነው የምትሉት። ለኔ ተመቸኝ። ሁለተኛ ላይ የሰማነው ሙዚቃ ነው። ችግር የለውም። የእናንተ ምርጫችሁን ኮሜንት ላይ ታስቀምጡልኛላችሁ። ቤተሰቦች ቪዲዮን እንዳያችሁት ነው። በጣም ጥርት ያለ ሙዚቃ ሰርተናል። በሰው ልጅ እንኳን እንደዚህ የሚሰራ አይመስለኝም። ሙዚቃውን ሰምታችሁታል። በጣም ነው ደስ የሚለው። እናም እናንተ ሞክራችሁት ኮሜንት ላይ እንደምታመሰግኑኝ እርግጠኛ ነኝ። እና ከሁለቱ ሙዚቃዎች የተመቻችሁ የትኛው ነው? ኮሜንት ላይ እጠብቃለሁ። ይህንን ቪዲዮ 20 ላይክ እጠብቃለሁ። የዛሬው ቪዲዮአችን ይህንን ይመስል ነበረ። ሁላችሁም ተመቹኛላችሁ። እወዳችኋለሁ። ቻው